لبيك اللهم لبيك لبيك لا شريك لك لبيك اللهم لبيك. بسم الله الرحمن الرحيم. الحمد لله والصلاة والسلام على سيدنا رسول الله وعلى آله وأصحابه وموالاه. قال الله تبارك وتعالى: ولله على الناس حج البيت من استطاع إليه سبيلا ومن كفر فإن الله غني عن العالمين. لا الله بسوچ لاي يتعالو قداج አለው እርሱም ቤቱን መጎብኘት ነው። ወደርሱ መንገዱን ለቻለ ሰው ብሎ አላህ Subhanahu Wa Ta'ala ሐጅ ግዴታ መሆኑን ገልጿል። ነብያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ቡኒየል ኢስላሙ ዐላ ኸምሲን እስልምና በአምስት ነገሮች ላይ ነው የተገነባው ብለው አምስተኛው ወሐጁል በይቲ መን استطاع إليه سبيلا ቤቱን መጎብኘት ነው መንገዱን ለቻለ ብለዋል። أجمع المسلمون على أن الحج ركن من أركان الإسلام ከእስልምና አርካኖች ማዕዘኖች ፖሎች መካከል ሐጅ አንዱ መሆኑን ኢጅማዕም ተረጋግጧል። በቁርአን በሱና በኢጅማዕ የተረጋገጠ ነገር ነው ማለት ነው። እንደዛ ከሆነ አንድ ሙስሊም በእድሜው አቅሙ ከፈቀደ አንድ ጊዜ በትንሹ ሐጅ መሄድ ይወጅበታል። ሐጅ የዒባዳ ጉዞ ስለሆነ ደግሞ እንደ ማንኛውም ጉብኝት ሳይሆን በጥንቃቄ የሚፈጸም የአምልኮ ስርዓት ነው። መጀመሪያ ሐጅ የሚሄድ ሰው ንያውን ማስተካከል አለበት። ከንጹህ ገንዘቡ በላቡ ካገኘው ሐላል ገንዘቡ መሆን አለበት። በሚወጣ ጊዜ ደርሶ እስከሚመለስ ለቤተሰቦቹ ቀለብ ሊኖረው ይገባል። ለራሱ ደግሞ ያው መጓጓዣውንና ወጪውን መሸፈን ይኖርበታል። ይሄ ገንዘብን በተመለከተ ነው። حج بتام تلك فضل الله. ثبت في الصحيح أن النبي صلى الله عليه وسلم قال: الحج المبرور ليس له جزاء إلا الجنة. تكبينت يالله حج كجنة وجي للا جزاء لهم بلوال. ولله حديثات من حج ولم يرفث ولم يفسق خرج من ذنوبه كيوم ولدته أمه. حج الرجاء بجاوست الرفث مالت كجنينة قارت جناين قاري الفتسمنا يا الله معصية ያልሰራ በትክክል የፈጸመ ሰው ከወንጀሎቹ እናቱ እንደወለደችው ቀን ሆኖ ይወጣል ብለዋል። መጀመሪያ ሐጅ የሚሄድ ሰው ወንድ ከሆነ አለባበሱ የተለየ ነው የሚሆነው። ኢህራም ልብስ የሚባል አለ። ከታች ሽርጥና ከላይ ነጠላ ነገር ያደርጋል። ያ የተሰፋ ነገር መኖር የለበትም። ወጥ እንደተሸመነና እንደተሰራ ያለ ልብስ መሆን አለበት። መርፌ የገባበት ክር የገባበትና የተገጣጠመ መሆን የለበትም ነው። ይሄ ምናል ሙሐረማት ነው። ከዚያ በኋላ ኢህራም የሚደረግባቸው አራት ቦታዎች አሉ። ከአራቱ አንዱ ላይ ማድረግ አለበት። ከየትም ሀገር ይምጣ በእነዛ አቅጣጫዎች ከመጣ ይሆናል። የለምለም ዙል ሁለይፋ መዲና አካባቢ ያለ ቀርኑል መናዚልና ጁሕፋ የሚባሉ ቦታዎች ናቸው። ጁሕፋ ከሻምና ሶሪያና በዛ አቅጣጫ ላለ ሰው ሁሉ የሚሆን ነው። ዙል ሁለይፋ በመዲና አቅራቢያ ያለ ነው። የለምለም በየመን አቅጣጫና የኛም አሁን ምን ሄደው በፕሌን በዛ ላይ ስለምናልፍ ከየለምለም ሐጅም ሆነ ዑምራ ኢህራም ማድረግ ይቻላል። ኢህራም ማድረግ ማለት ሐጅን ነይቻለሁ ወይም ዑምራን ነይቻለሁ የሚል ቁርጥ ውሳኔ እዛ ቦታ ላይ ማድረግ ማለት ነው። የሐጅ አርካኖች አራት ናቸው። ከነዛ መካከል አንዱ ይሄ ነው። እንግዲህ ቀጥሎ ያለው ጠዋፍ አለ። በሰፋና መርዋ መካከል መንቀሳቀስ አለ። አረፋ መቆም አለ። እነዚህ አራቱ ናቸው መሰረቶቹ። ጉዞው ሂደቱ ምንድነው የሚሆነው? ይሄን ኢህራሙን ከለበሰ በኋላ ለበይከ اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك ጌታዬ ሆይ ታዛዥህ ነኝ ማለት ነው። ለበይክ ማለት በተደጋጋሚ ታዛዥ ነኝ፣ ምስጋናም ንግስናም ያንተ ብቻ ነው፣ ሸሪካ የለህም የሚል ነው ሐሳቡ። ይሄ ዚክር ከዚህም ውጪ ማንኛውንም ዱዓ ማድረግ ይችላል። ላ ኢላሃ ኢላላህ፣ ተስቢህ፣ እስትግፋር፣ ዱዓ፣ ቁርአን መቅራት መንገዱ ላይ ይችላል ሲጀምር ለበይከ ካለ በኋላ። በተቻለ መጠን ግን ለበይከን ማብዛት ተወዳጅ ነገር ነው። እሱን የሚያቋርጠው ካዕባን ባዩኑ ያየ ጊዜ ብቻ ነው።
እንግዲህ የሐጅ ኢሕራም ስለሚለያይ ቂራን የሚባል አለ፣ ሐጅና ዑምራን አጣምሮ ማስሄድ ማለት ነው። ተመቱዕ የሚባል አለ፣ መጀመሪያ ከአገሩ ሲወጣ ሚቃት ሲደርስ ዑምራን ብቻ ነይቶ ይሄዳል። መካም ሲገባ ዑምራን ያደርጋል። ሐጁን የሚሐርመው ከዙል ሒጃ 8ኛው ቀን ብቻ ሌላ ኢሕራም አድርጎ ወደ ሚና ይሄዳል። ይሄ ተመቱዕ ነው የሚባለው። ሌላኛው ደግሞ ኢፍራድ ነው፣ ሐጅን ብቻ ነይቶ መሄድ። ቀላሉና ጥሩ ነቢያችንም ሰለላሁ ዐለይሂ ወሰለም ወደፊት አላህ ሐጅ ቢያሳካልኝ አድርገዋለሁ ያሉት ተመቱዕ ነው። ተመቱዕ ማለት ከምንነሳበት ቦታ ስንነሳ የለምለም ላይ እንበልና ኢሕራም የምናደርገው ወይ ዙል ሑለይፋ ላይ በመዲና በኩል ምንሄድ ከሆነ ዑምራን ብቻ ነይተን እንሄዳለን። መንገዱን የሚጠበቅብን ዚክር እናደርጋለን። በዚህ ሂደት ውስጥ እንግዲህ ራሳችንን መሸፈን የለብንም፣ የተሰፋ ልብስ መልበስ የለብንም፣ ጸጉርን ማበጠር አይፈቀድም፣ ጥፍር መቁረጥ አይፈቀድም። ኢሕራም ላይ እስካለ ድረስ ዚክርና ዱዓ እያደረገ ተልቢያ እያደረገ መካ ይሄዳል። መካ ሲደርስ የመጀመሪያ ስራው ጠዋፍ ቢልበይት ነው። ቃሪንም ይሁን ሙተመቲዕም ቢሆን ጠዋፍ ያደርጋሉ ሁላቸውም። ግን ሙተመቲዕ የሆነ ሰው ጠዋፉ የዑምራ ጠዋፍ ስለሆነ ሩክን ነው። የዑምራ ካኖች 3 ወይም 4 ናቸው። ኢሕራሙ አለ፣ ከሚቃት ስናሐርም መነሳት፣ ጠዋፉ አለ፣ ጸጉርን መላጨት ወይም ማሳጠር አለ። እነዚህ ናቸው መደረግ ያለባቸው ነገሮችና ከጠዋፉ በኋላ 7 ጊዜ ነው ጠዋፍ የሚደረገው። ካዕባን ከግራ በኩል አድርገን መነሻ ቦታ አለው፣ በሐጀር አልአስወድ አቅጣጫ ጠዋፍ እናረጋለን። ጠዋፍ ውስጥ እንግዲህ የፈለገውን ዚክር ማድረግ ይችላል ሰውየው። ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለሁ ለሁል ሙልኩ ወልሐምዱ ዐላ ኩሊ ሸይኢን ቀዲር። ዱዓእም ቲላዋም አላህ ያገራለትን ዝም ብሎ የሚጠውፍ ጠዋፉ ሰሒህ ነው፣ ግን አጋጣሚ ነውና መልካም አጋጣሚ ነው ዑምራ ወይም ሐጅ መወፈቅ፣ በዱዓ ላይ መወጠር ይሻላል። ከዛ 7ቱን ጠዋፍ ከጨረሰ በኋላ 2 ረክዓ ይሰግዳል። ሱና ነው። ጠዋፍ ያለ ውዱእ አይሆንም መጀመሪያውኑም። ከዚያ እንግዲህ ወደ ሰፋና መርዋ ይከዳል። ከመርዋ ሳይሆን ከሰፋ ይጀምራል። ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ ብሎ አላህ የገለጸው የዲን ምልክቶች ናቸው ብሏል። መርዋ ላይ ወደ ካዕባ ዙሮ ላኢላሃ ኢለላህ ወሕደሁ ላ ሸሪከ ለህ ኢነ ሰፋ ወልመርወተ ሚን ሸዓኢሪላህ የሚለውን አያ ይቀራል። ዚክሮችን እያደረገ ወደ መርዋ ይሄዳል። አንድ ጉዞ ይባላል ይሄ ከሰፋ ወደ መርዋ የሚሄደው። እንደገና ከመርዋ ወደ ሰፋ ሲመለስ 2 ጉዞ ይባላል። በዚህ ሁኔታ ሰፋ ላይ የጀመረውን 7ኛ መርዋ ላይ ይጨርሳል። ከዚህ በኋላ ጸጉሩን መላጨት ወይም ማሳጠር ነው። መላጨት የተመረጠ ነው የሚሆነው። ዑምራ በዚህ መልኩ ተጠናቀቀ ማለት ነው። ዑምራውን ካጠናቀቀ በኋላ የኢሕራም ልብሱን አውልቆ የፈለገውን ለብሶ እስከ 8ኛው ዙል ሒጃ ድረስ መካ መቀመጥ ይችላል። 8ኛ ዙል ሒጃ ላይ ካለበት ቦታ ሆቴልም ካለ ሐረምም ካለበት ቦታ የኢሕራም ልብስ ለብሶ እንደገና ሐጅ ነይቶ ወደ ሚና ይሄዳል። ከዛ ሚና ይታደርና ከፈጅር በኋላ ወደ ዓረፋ ይከዳል። ዓረፋ ላይ መቆም ትልቁ የሐጅ ሩክን ነው። ዓረፋ መስጂዱ ነሚራ የሚባል አለ። ግማሽ አካሉ ነሚራ የተባለ ቦታ ላይ ነው ያለው፣ ግማሹ አካሉ ዓረፋ ነው። ወደ ዓረፋ ቀጠና ሳይገባ እስከ ዙህር ድረስ መቆየት ይጠበቅበታል። ከዙህር በኋላ ነው ዓረፋ የሚገባው። ከዛ ዓረፋ ከገባ ጀምሮ እስከ መግሪብ ድረስ እዛ ይቆይና መልሶ ወደ ሙዝደሊፋ ይመጣል። እንግዲህ የሐጅን ወስፉ ነው እየገለጽኩላችሁ ያለሁት። ሙዝደሊፋ ከተመለሰ በኋላ ሙዝደሊፋ ይታደራል። ዓረፋ ላይ ዙህርና ዓስርን በዙህር ሰዓት ጀምዕ ይደረጋል። አንድ ላይ ነው የሚሰገደው። ኢማሙ የሚሰጠው ኹጥባ አለ፣ እሱም ማዳመጥ ተፈላጊ ነው። ከዛ ውጪ በዱዓ መጨረስ አለበት። ተራራ ላይ የወጡ መከራሚያዊ ሰዎች አሉ፣ ጀበሉ ረሕማ ብለው። ያ የውቁፍ ዓረፋ አካል አይደለም፣ ሰዎች በራሳቸው ፈቃድ የሚያደርጉት እንጂ በዛ የሚያገኙትም ተጨማሪ ሰዋብ የለም። ስለዚህ በዛ ድካም ጉልበታቸውን ከሚያባክኑ እዚያው ሜዳው ላይ ቆመው በዱዓ በዚክር በቲላዋ በተለያየ ኸይር ነገር ቢወጠሩ ይሻላቸዋል። መግሪብ ላይ ተነስተው ወደ ሚና ከመጡ በኋላ ወደ ሙዝደሊፋ ይታደራል። መሽዓር አልሐራም የሚባለው እሱ ነው። መግሪብና ዒሻን አንድ ላይ ሰግደው የቻሉትን ያህል ዱዓ እና ዚክር ያደርጋሉ። ሐጅ አጠቃላይ አላህን ማወደስና መለመን ነው ዓላማው። እዛ ተኝተው ያድራሉ። ጉልበት ያላቸው ሰዎች ከፈጅር በኋላ ነው ሱብሕ ሰግደው መውጣት ያለባቸው። ደካማ የሆኑ ሰዎች እንደው ቀድመው ጊዜያቸውን ለመቆጠብ ከፈለጉ ሌሊቱን መውጣት ይችላሉ።
እንግዲህ ጧት ተነስተው ወጥተው የሚከደው ጀመራት ነው። ጠጠር የሚወረወርበት ነው። ጠጠር የሚወረወረው የመጀመሪያው ቀን አንድ ቦታ ብቻ ነው ያለው፣ ጀምረቱል ኩብራ ይባላል። እዚያ ላይ 7 ጠጠር ቢስሚላህ አላሁ አክበር እያለ የአላህን ስም እያነሳ አላሁ አክበርን እየደጋገመ ጠጠሮቹን ይወረውራል። ከዚያ እንግዲህ የቻለ ሰው በእለቱ ወደ መካ በመሄድ ጠዋፍ ያደርጋል። ጠዋፍ ካደረገና ጀመራትን ከወረወረ የሀዲ እርድ ካረደ አሁን ዋናውን የሐጅ አካል አጠናቋል። ከዚያ በኋላ ሚና ላይ 3 ቀን መቆየት ተፈላጊ ነው። በ2 ቀን ይብቃኝ ካለ ደግሞ 2ቱ ቀን ለዋጅቡ በቂ ነው። ፈመን ተዓጀለ ፊ የውመይኒ ፈላ ኢስመ ዐለይህ ወመን ተአኸረ ፈላ ኢስመ ዐለይህ ሊመን ኢተቃ ብሎ አላህ እንደገለጸው በ2 ቀን የቸኮለ ሰው ምንም ወንጀል የለበትም። 3ኛ ቀንም ከቀጠለ መልካም ነው፣ ወንጀል የለበትም በሚል ገልጾታል። እንግዲህ ከ3ኛው ቀን በኋላ የሐጅ ስራ ተጠናቋል። የሐጅ ስራ የሚፈጀው ባጭሩ 5 ቀን ብቻ ነው። ቀድሞ የመጨረሻው ቀን የሄደም ሰው ይሄን ማከናወን ስለሚችል ማለት ነው። የውመ ተርዊያ 8ኛው ዙልሒጃ ሚና ማደር፣ 9ኛው ቀን ላይ አረፋ መሄድ፣ 9ኛው ቀን አመሻሽ ላይ ሙዝደሊፋ መምጣት እና እዚያ ማደር። ከዚያ በኋላ 10ኛው ቀን ላይ ጀመራትን መወርወር፣ ማረድ፣ የሚያርዱ ሰዎች ፀጉራቸውን መላጨትና ጠዋፍ ማድረግ። ይሄ ከተከናወነ ሚና መቆየት ነው የሚቀረው። ሚና መቆየት እንግዲህ 2 ቀን ወይም 3 ቀን ዋጅብ ነው አለ ሰሒሕ። ሐጅ በዚህ መልኩ ይጠናቀቃል ማለት ነው። ሐጅ በምናከናወንበት ጊዜ ከምናገኛቸው ጥቅሞች ዋና ዋናውን ለመጥቀስ ያህል መጀመሪያ ለአላህ ብሎ የሚደረግ ጉዞ ነው፣ ኢማናዊ ጉዞ ነው። ሁለተኛ የነቢዮችን ሱና ኢሕያ እናረጋለን፣ መልሰን እናነሳለን። ከነቢዩላህ ኢብራሂም ጀምሮ ያለ ሱና ነው። ሶስተኛ በሰፊው ዱዓ እናደርጋለን። በተለይ የዓረፋ ቀን አላህ ስብሓነሁ ወተዓላ መግፊራውን የሚያዘንብበት ቀን ነው። አፍደሉ ዱዓኢ ዱዓኡ የውሚ ዓረፈተ ወአፍደሉ ማ ቁልቱሁ አና ወነቢዩነ ሚን ባዕዲ ላ ኢላሃ ኢለላህ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። እኔና ነቢዮች ከተናገርናቸው ዚክሮች ሁሉ በላጩ ላኢላሃ ኢለላህ ነው። ከዱዓዎች ሁሉ በላጭ ደግሞ የዓረፋ ቀን ዱዓ ነው ብለዋል። እርድ የምናርደውም ወደ አላህ ለመቃረብ ነው። ለን የናለ አላህ ሉሑሙሃ ወላ ዲማኡሃ ወላኪን የናሉሁ ተቅዋ ሚንኩም። ስጋዎቿም ሆኑ ደሞቿ የምታርዷት እንስሳ አላህ ዘንድ አይደርስም። አላህ ዘንድ የሚደርሰው የልቦናችሁ ቅንነትና የአላህን ፈሪነታችሁ ነው የሚለው። ስለዚህ አላህን የምንፈራበትና ለዒባዳ ተጀሩድ የምንሆንበት የአምልኮ ስርዓት ነው። ሌላው እንግዲህ ከዓለም የመጡ ወንድሞቻችንና ወገኖቻችን ጋር የምንገናኝበት የምንተዋወቅበት የዱንያም የአኺራም ጥቅም የምንለዋወጥበት አምልኮ ስርዓት ነው። ለይሰ ዐለይኩም ጁናሑን አን ተብተጉ ፈድለን ሚን ረቢኩም ብሎ አላህ እንደገለጸው ከጌታችሁ ችሮታ በመፈለጋችሁ ወንጀል የለባችሁም ማለት። የንግድ ልውውጥም ቢኖር እዚያ ላይ ሌሎችም የዱንያ ጉዳዮች ቢወሩ ለሙስሊሙ የሚበጅ ነገር ችግር የለውም። ባይሆን ግን እሱ ብቻ እንዳይሆን ፈኢዛ አፈድቱም ምን ዓረፋትን ፈዝኩሩ ላህ ዐንደል መሽዓሪል ሐራም፣ ከዓረፋት በተመማችሁ ጊዜ መሽዓሪል ሐራም አጠገብ ማለት ሙዝደሊፋ ማለት ነው አላህ ሱብሓነሁ ወተዓላን አወድሱት ይላል። የዱንያም የአኺራም ጥቅም ያለው ትልቅ የዒባዳ አካል ነው። የሐጅ ወስፍ ይህንን ይመስላል ባጭሩ። የዑምራ ወስፍ እንደነገርኳችሁ ኢሕራም አለ፣ ጠዋፍ አለ፣ ሰፋና መርዋ መካከል መንቀሳቀስ አለ፣ ፀጉርን መላጨት አለ። እነዚህ አራቶቹ ከተከናወኑ ዑምራ ተከናውኗል ማለት ነው። እንግዲህ ባጭሩ አስፈላጊው ነገር ይህንን ይመስላል። ወጀዛኩም ላሁ ኸይራን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።